አንዴ ያባቴ በሆነ ነገር ያጠፋል መሰለኝና ይታሰራል እና ወደ 200 ሜትር ርቀት ላይ ነው እስር ቤቱ ሲታሰር ያው በቀን 10 ኪሎ ነው የሚበላው ደግሞ 10 ሰዓት ላይ ነው ሰዓትም አለው በቀን አንዴ ነው የሚበላው 10 ሰዓት ነው የሚበላው እሺ ከዛ አንበሳ ይላ ብላ ሲባል ዋው ፖሊስ ያው በወቅቱ ያለው ጥበቃ ይታዘዛል ይሄዳል ሄዶ ያበላው ያለ ቀስ ብሎ ሰንሰለቱን ይፈታዋል ማለት ነው ፈቶት ሲሄድ በሩን ገርበብ አድርጎት ነው ሄደው አንበሳው ተከትሎት ያመጣ ከዛ አብሮት ያለው አምሳልካ አረይና አንበሳ ሲል እኔ እስረኛ ነኝ ምንም አይደለም እስር ቤት ጋር ሄደ አንበሳው ሄዶ እስር ቤቱ እንትን ላይ ቁጭ አለ አልሄድም አለ ከዛ ማን ያሰረው ሲባል በቀለ ዳባ የሚባሉ ናቸው ተጠርቶ በሲል ኳርተር መጡ ከሩቆ ነው እኮ ገብሬ ፈትቻለሁ ወይ ጉድ የሞክሪያ ታሪክ በዶክመንተሪ ነው መሰራት በመጽሐፍ ብቻ ማለት በጣም በእርግጠኝነት መጽሐፍ ውስጥ የሌለ ያኔም ገነነ ያልነገረን ብዙ ታሪክ ነው የነገሩን እንደው ብንቆይና ጊዜ ቢኖረን በጣም ብዙ ታሪክ እንዳላችሁ ነው የገባን ያው